ምሕረቱና ቸርነቱ በዝቶልን በዚህ መልኩ እንድናሳልፍ ለፈቀደልን አምላክ ክብርና ምስጋና ለእሱ ይሁን። እንኳን አደረሳችሁ። በሚያስደንቅ ሁኔታ በዓላችንን ስናከብር በጣም ደስታ ያወሰን የለም። የሚገርም ሁኔታ ነው እያየን ያለው ተሆነ ከተማችን ሶስቱ አድባራት በዚህ ላስ ቬጋስ ያለው ሁላችንም በደመቅ ሁኔታ ይህን በዓል ስናከብር እንግዲህ በዚህ መልኩ በጣም ደስ የሚል ነውና እግዚአብሔር አሁንም አንድነታችንን ህብረታችንን እግዚአብሔር ይጠብቅ። አዎ ነቢይ እግዚአብሔር ዳዊት ተናግሯል። በብዙ ነገሮች በመከራ እሳት ውስጥ አለፍን እና ረፍትም ሰጥተናል እያለ ቀደም ብሎ የተናገረውን ለእነዚህ ለሁለቱ ቅዱሳን ለኢዮልቃና ለቂርቆስ ዛሬ መሰረት የሆነ ቃል ሆኗቸዋል። እግዚአብሔር ስላደረገላቸው ነገር በጎ ነገር አስበው በምስጋና ወደ እግዚአብሔር የመጡበት ቀን እግዚአብሔርን በክብር ያከበሩበት ቀን ነውና እግዚአብሔር አሁንም ለእነሱ ለቅዱሳን ያደረገውን በጎ ነገር ለእያንዳንዳችን ያደርግልን። በጣም ግሩም የሆነ ስጦታ ነው ይዛችሁ የመጣችሁ። የገንዘብ ስጦታ ይዛችሁ መጥታችኋል። የምስጋና መስዋዕት ይዛችሁ መጥታችኋል። ሁለመናችሁን ለእግዚአብሔር ያስረከባችሁበት ቀን ቢኖር ዛሬ ሁለተኛ ቀን ያምልኮት ቀን ዛሬ ለቷል። በዚህ ቀን ሁላችንም ተሰባስበን በዚህ መልኩ ስላከበር አሁንም የአባቶቻችን አምላክ ለዘላለም ይባረክ። የዛሬ ዓመት ደግሞ በሰላም በጤና ያደርሰን ያደርሳችሁ። እንኳን በሰላም በጤና ደረሰን አደረሳችሁ። እግዚአብሔር ከእኛ ጋር ይሁን። ሰላም ይሁን።